ቤተሰብ አንድ አስደንጋጭ የሆነ ነገር ሰምቻለሁ አሁን ማለት ነው። እንግዲህ ሄርሜላ ከአብርሽ ማለት ሩታ ከአብርሽ ላይ ያደረገችውን ነገር ጓደኞቹ ቤተሰብ ተመካክረው ጸበል ይወስዱት ነበረ ወደ እንትን እነ ቡርኬ በባለፈው ሄደውበት የነበረው ጻድቃኔ ማርያም ሊወስዱት ምናምን ሁሉ ነገር ጨርሰው ምናምን ግን ሩታ እስከ 40 ቀን ምንም አይነት ጸበል እንድጠመቅ ምንም አይነት ካንገቱ ላይ ማውለቅ የለበትም ስለተባለች አብርሽን ይዘው ልትወጣ ነው ከአዲስ አበባ ውጭ ማለት ነው። መረጃ ደርሶኛል። ፕሊዝ ሁላችሁም ሼር እያደረጋችሁ ይሄን ቪዲዮ ለሁሉም አብርሽን ለሚወዱ ለአብርሽ ሚሳሱ አብርሽ ነገ የተሻለ ስራ ሰርቶ የተሻለ ነገር ሆኖ የሶሻል ሚዲያ ጎበዝ ጀግና 2 ዓመት ባልሞላው ውስጥ 2 ዓመት ሳይሞላው ዩቲዩብ ቻናል ከተከፈተ 2 ዓመት ሳይሞላው ግማሽ ሚሊዮን የደረሰ ዩቲዩብ ቻናል ያለው ልጅ ነው። ገባችሁ? ብዙ ነገሮችን ብዙ ልጆችን ያሳደገ ብዙ ልጆችን ዩቲዩበር ከፍቶ ሰው ያረጋቸው የቀየራቸው ኤክስቼንጅ ያደረጋቸው ልጅ ነው አይደለ? ስለዚህ ሩታ ይሄን ነገር እንትን ለማለት ማንንም እንዳይጋፈጣት ማንንም አምጪው እንደዚህ እናድርገው ምናምን እንዳይላት ይዘው ልትወጣ ነው አብርሽን። ገባችሁ? አብርሽን ይዘው ልትሄድ ነው። ምንም አይነት ነገር ይሄ ነገር ከ40 ቀን በፊት ካንገቱ ላይ ይሄ ወርቅ ከወለቀ ምንም አይነት ጸበል ከተደረገበት ይፈርስብሻል፣ ውርቅ ይሆንብሻል፣ ይሻርብሻል። ስለዚህ ጥንቃቄ አድርጊ ተብላ ከሷ እጅ እንዳይለይ ተደርጎ ነው ነገሩ የተሰራው ማለት ነው። ትናንት አይታችሁ ከሆነ ማንንም ሲያቅፈው እንትን አይልም። እሷ ግን ስትነከው 10 ጊዜ አይኗን ነው የሚያያት። ምንድነው የሚላት? ለሄርሜላ እንደዚህ አይነት ሪስፔክት ነው ያለው እንዴ? ለሄርሜላ እንደዚህ አይነት ሪስፔክት ነው ወይ ያለው? ወድቃ ልትሞት ያለች ልጅ ፕሊስ ውሃ አምጡ ምናምን እየተባለ ሩታ እንኳን ስትሮጥ እኮ እሱ ቁሞ ጸጥ ነው ያለ። ምንም አልመሰለው እኮ ምንም የሆነች አልመሰለውም። ሲጀመር እንደማያውቃት አድርጎ ነው አክት እያደረገ ያለው። ገባችሁ አይደለ? ስለዚህ ፕሊስ ቡዜ በአሁኑ ሰዓት ከባድ የሆነ ጭንቀት ውስጥ ነው ያለችው። ፕሊስ እርዷት፣ አግዟት፣ ከቡዜ ጎን ሆኑ። ከምሬንም ነግራችሁ ይሄ ቪዲዮ ትናንት የተለቀቀው ቪዲዮ የበቀደም ፓርት የቀረ ቪዲዮ ነው። ዛሬም እንደዛው እዛው ላይ ነው እንትን የሚባላችሁ እንጂ አዲስ ከዛ ወዲህ የተቀረጸ ቪዲዮ የለም። ቡዜ ምን አደረገች? ቡዜ ለምን ዝም አለች? ቡዜ ለምንድነው ወንድሟን የማትሄደው ምናምን የምትሉ ሰዎች ይሄ ቪዲዮ የተቀረጸው 3ቱም ቪዲዮ በአንድ ቀን ነው የተቀረጸው። ልንገራችሁ ይሄ ቪዲዮ የተቀረጸው 3ቱም በአንድ ቀን ነው። ከዛም በኋላ አብርሽ ወጥቶ ይሁን ቡዜ ምን እያደረገች ይሁን አይታወቅም። ገባችሁ አይደለ? ቡዜ ስደውልላት ስልክ አታነሳም። ትናንት ማታ ጀምራ ስልኳን ሞክረን እንላታል ምናምን ብዙ ልጆች ደውለውላታል፣ አታነሳም ስልኳን። አብርሽን ግን ሩታ ይዘው እንደምትወጣ ለትንሽ ቀን ከሀገር ይዘው እንደምትወጣ ብዙ ነገሮች መረጃ ወጥተዋል ከጉረቤቶቿ ማለት ነው። ፕሊስ ይሄን ነገር አስባችሁ ሳይወጣ አብርሽን ይዘው ሳትወጣ ጥንቃቄ ማድረግ አለባችሁ። ትናንት እንግዲህ ሄርሜላ አይታችኋታል መጨረሻ ላይ ምን እንደገጠማት ማለት ነው። ምን ውስጥ ትግባ ምን ትግባ እየበረረች ሂዳ ምን ውስጥ እንደገበች አላቅም። የጮኸው ጩኸት አዳምጣችኋል። ወንድምየው እንዴት እንደጮኸ ሰምታችኋል። ምን እንደተፈጠረ ምን እንደሆነ በጣም የሚያሳዝን ነገር ነው። እህቷ በጣም ነው እያለቀሰች ነበር። ትናንት ማታ ነው በጣም እያለቀሰች ሆስፒታል ያለች ድምፅ መስሎ የሆነ የሆስፒታል ግልኮስ አለ አይደለ የሚጮኸው ጡጥ ያለምጮ ልክ እንደዚህ አይነት ድምፅ ነው አሰምንት በቃ ምናምን እያለቀሰች ስልኩን ምን እንዳደረገችው እኔም ተለው ዝም ዘጋውባት ማለት ነው። ስለዚህ ሁላችሁም ድረሱ በቃ። ለምንድነው ሩታ እንዴ እናንተንም በኮሜንት አሰረቻችሁ እንዴ? እናንተንም ሙሉ ኦዲየንስ ሁሉ እንዴ ያፈዘዘችው? ምንድነው እንደዚህ ዝም የምትሉት? እስከ መቼ ነው ዝምታችሁ? አልገባኝም። ከዛም በኋላ ነገ አብርሽ የሆነ ነገር ሆኖ በቃ ራሱን ትቶ ጥሎ ራሱን አስጠልቶ ሩታ ደግሞ አልፈልግህም ብለው ምናምን በቃ ራሱን ጥሎ እሷን እየተከተለ እሷን እየፈለገ እሷን እያለቀሰ ስታዩት የዛኔ ሶሻል ሚዲያ ላይ ወጣችሁ ቲክቶክ ላይ ዩቲዩብ ላይ ምናምን ወጣችሁ እንደ ውሻ ልትሉ ነው እንደምትፈልጉት? ምንድነው አለማችሁ? ስለዚህ አሁን ማድረግ ያለባችሁ ነገር አድርጋችሁ ለምንድነው ለነሱ ማደርሱላት? ለቡዜ አግዟት። ቡዜን አለንልሽ፣ እኛ አለን፣ እኛ ወንድሞቹ እኛ እህቶቹ አለንልሽ፣ ጎበዝ በርቺ፣ እንደዚህ እናድርገው ብላችሁ ለምንድነው ጸበል ቦታ አትወስዱት? ለምን በገመድ አስራችሁ አትወስዱትም? አብርሽ በአሁኑ ሰዓት ከሩታ ጋር አይለይም አውቃለሁ። በምንም መልኩ ብትሉት የሚለይ ሰው አይደለም። ምንም ብትለፉ አይለይም አብርሽ። ነገር ግን ማድረግ ያለባችሁ ነገር ደግሞ አንድ ነገር አለ። በገመድ አስራችሁ አውጡት፣ ጎትቱት። እግዚአብሔርን ነው የምላችሁ። ከዚህ ታስሮ የሆነ ነገር ከሚሆነው የሆነ ነገር ስትታስሩት ምን የሆነ ሊጋጭ ሊፈጭ ይችላል። ቁስል ነው እዛ ውጭ ምንም እንትን አይልም። ይሄ ግን ለዝንታለም ጠባሳ ነው ያደረገችበት። ገባችሁ አይደለ? ለዝንታለም ጠባሳ ባልታደርገው ባላርጋ ልትቀምጠው። አብርሽ እንደዚህ ሆኖ እንዲኖር ትፈልጋላችሁ? አብርሽ እንደዚህ ደንዝዞ እንደዚህ ምንም ማያስብ ምኑን ነገሮች አንደርስታንድ ማያደርግ ቤተሰቦቹን ጠልቶ
እሷን ብቻ ወዱ እንዲኖር ነው ወይ የምፈልጉት? እህቷ እንኳን ሩታ የሰራችው ስራ በጣም ባለየ ነው፣ የማይጠበቅ ነገር ነው። እንዴት ከደብተራ ሄዳ የሰው ልጅ እንደዚህ ትጎዳለች ብላ እህቷ እንኳን እንትን እያለች እናንተ እንዴት ዝም ትላላችሁ? እኔ እኮ ያልገባኝ ነገርም ይሄ እኮ ነው። የእናንተ ዝምታ እኮ ነው ያልገባኝ ነገር። ለምንድን ነው ዝም የምትሉት? እስከ መቼ ነው ዝም የምትሉት? ይሄ ዝምታችሁ መልስ ይሆናል ወይ? ይሄ ዝምታችሁ ለአብርሽ ደረሳችሁለት ማለት ነው ወይ? ምንድነው? እንዳለ አፍዘዋለች እኮ አፍዝዛቸዋለች። ማንም እንዳይጠጋ አድርጋ እኮ ነው ለራሱ ያደረገችው። እጇን እጁ ጠምጥመ እውነት ሩታ ቆይ፣ ይሄ ሁሉ ነገር እግዚአብሔር ነው የምላችሁ። አንድ ሆናችሁ የአብርሽን ጤንነት መልሳችሁ እሷን ማታስለቀሱ ከሆናችሁ የቡታጀራ ልቅምቃሚ ዩቲዩበሮች ውሾች ናችሁ እናንተ። እግዚአብሔርን ውሾች ማለት ነው። ውሾች ናችሁ። ለአብርሽ አንድ ዘመድ አንድ ደና ጓደኛ የለውም። አንድ ዘመድ አንድ ደና ጓደኛ። እሱ ግን ስንት ቤተሰብ እንዳነቃ፣ ስንት ጓደኛ እንዳነቃ፣ ስንት ሶሻል ሚዲያ ላይ ማንም እንዴት ክሬት እንደሚደረግ እንኳን ማያቅ ሰው ስንት ሰው እንዳደረገ ታውቃላችሁ። ዛሬ ግን ማንም አልደረሰለትም። ለሱ ማንም አልደረሰለትም። እሱ ችግራችሁን ፈታላችሁ። እናንተ ግን እሱን ለማዳን ሰማይ ይራቀባችሁ አይደል እንዴ? እንደዛ ሆነባችሁ አይደል? ይሁን ችግር የለውም። እኔ የሚያናደኝ ጓደኛ እያለው ዘመድ እያለው በእንደዚህ አይነት ሲቹዌሽን ውስጥ ምን ብዬ እንደምነግራችሁ ራሱ አላውቅም። ከምር በጣም የሚያሳፍረው በጣም